በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንግዲህ የዛሬ ትምህርታችን የሚሆነው በቀድሞ ትምህርታችን በግዕዝ መቆጠርና ከሰኞ ውዳሴ ማርያም ተማምረናል ማለት ነው ሁለቶቹን። የዛሬ ትምህርታችን የሚሆነው ደግሞ ዋና ዓላማችን የግዕዝ ቋንቋ ማወቅና በግዕዝ የተጻፉ መጻሕፍትን መተርጎምና ማንበብ እንድንችል ስለሆነ የምንማማረው። ዛሬ ደግሞ ለዚህ ለግዕዝ ቋንቋ ንግግር የሚረዳን ከመጀመሪያ በግዕዝ መራሕያን በአማርኛ ተውላጠ ስም የሚለውን እንማማራለን ማለት ነው። ደብተር እስክሪብቶ በመያዝ አብራችሁን ቆዩ። ተከታተሉ። የመጀመሪያ ትምህርታችን የሚሆነው አነ ማለት ለጾታን አይገልጽም፣ ለሴትም ለወንድም እኔ ማለት ነው። ንህነ ማለት ደግሞ ለሴትም ለወንድም አይገልጽም፣ እኛ ማለት ነው። አሁን እኛ ስንል ሴትም ብንሆን ወንድም ብንሆን እኛ ማለት እኛ ነው። ንህነ ማለት እኛ ማለት ነው። ከዛ ደግሞ አንተ ማለት በአማርኛም በግዕዝም ለወንድ አንተ ማለት ነው። አንቲ ማለት ደግሞ በግዕዝ ለሴት አንቺ ማለት ነው። አንትሙ ማለት ደግሞ ለወንዶች እናንተ ማለት ነው። አንትን ማለት ደግሞ ለሴቶች እናንተ ማለት ነው። ውእቱ ማለት ደግሞ ለወንድ እሱ ማለት ነው። ይእቲ ማለት ደግሞ ለሴቷ ይቺ ማለት ነው። ውእቶሙ ማለት ለወንዶች እነሱ ማለት ነው። ውእቶን ማለት ደግሞ ለሴቶች እነሱ ማለት ነው። የወንዶች ውእቶሙ ሲል የሴቶች ውእቶን ይላል ማለት ነው። ስለዚህ አንደኛ መደብ፣ ሁለተኛ መደብ እና ሶስተኛ መደብ ብለን የመጀመሪያ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ እንደምንለው ማለት ነው። አነ እና ንህነ በመጀመሪያ ደረጃ ይገኛሉ። አንተ፣ አንቲ፣ አንትሙ፣ አንትን የሚሉት ደግሞ አንተ የሚለው በአማርኛም በግዕዝም አንተ ብለን የተነጋገርነው አንቲ ማለት ለሴት አንቺ በሁለተኛ መደብ ይገኛሉ ማለት ነው። አንትሙ ማለት ለወንዶች እናንተ ማለት፣ አንትን ማለት ደግሞ ለሴቶች እናንተ ማለት ነው። ስለዚህ እነዚህ በሁለተኛ መደብ ይገኛሉ ማለት ነው። ከዛ ደግሞ በሶስተኛ መደብ የሚገኙት ደግሞ ውእቱ ማለት እሱ ማለት አሁን በአማርኛ እንደተማራችሁት እሱ ማለት በሶስተኛ መደብ ነው የሚገኘው ማለት ነው። ይእቲ ውእቱ ማለት እሱ ማለት ሲሆን ይእቲ ማለት ደግሞ ይቺ ማለት ነው። ለሴት ይቺ ማለት ነው። ከዛ ደግሞ ውእቶሙ ማለት ለሶስተኛ መደብ ለብዙ ቁጥር አመልካች እነሱ ብዙዎች ወንዶቹ ማለት ነው ሲያመለክተው። ውእቶን ማለት ደግሞ ለብዙዎች ሴቶች እነሱ ሴቶች ለማለት። አሁን ለምሳሌ ውእቶን አንስት ብንል እነዛ ሴቶች፣ ውእቶሙ እደው ብንል እነዛ ወንዶች፣ ውእቱ ብኢሲ ብንል ያ ሰውዬ፣ ይእቲ ብኢሲት ብንል ያቺ ሴትዮ፣ አነ እደው አነ ብኢሲ ብል እኔ ሰውዬ፣ አነ ማለት እኔ፣ ንህነ አንስት ብንል እኛ ሴቶች፣ ንህነ እደው ብንል እኛ ወንዶች። በቃ እንደዚህ እያልን እንማማራለን ማለት ነው። ዛሬ ይህንን መራሕያን ብለን የተማማርነውን በደንብ ያዙትና ከዚህ በኋላ ደግሞ በሌላ ቪዲዮ በደንብ አድርገን ስለ ግዕዝ ንግግር በደንብ እንማማራለን ማለት ነው። ከዚህ ቀጥል የሚሆነው ደግሞ ሁለት እየተማማርን መተናል ከሰኞ ውዳሴ ማርያም። ዛሬ ስንተኛው ላይ ነን? ዘሃሎ ወይ ሄሉ ዘመጻ የሚለውን እንማማራለንና ከዚህ ቀጥል ተፈሥሒ ኦ ቤተልሔም የሚለውን እንማማራለን ማለት ነው። እንዳይበዛብን በአእምሯችን እንድናሰርጸው ነው አጠር ያለ ቪዲዮ እየሰራው ያለ ማለት ነው። ተከታተሉ በድጋሚ። ዘሃሎ ወይ ሄሉ ዘመጻ ወካይበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰባ ዘእንበለ ውላጤ ኮነ ፍጹመ ሰባ ኢተባይደ ወኢተፈልጠ በኩሉ ግብሩ ወልድ ዋህድ አላ ዱራዌ ወአሃዱ ህላዌ ወአሃዱ መለኮት ዘእግዚአብሔር ቃል ሳል ይለነ ቅድስት ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ ባቤኪ ተወልደ ክርስቶስ
ዳግማይ አዳም ከመያግቦ ለአዳም ቀዳሚ ቢሲ ምድር ውስተ ገነት ይሳር ፍጣሞት ኦ አዳም መሬት አንተ ወትገብ ውስተ መሬት ሀባለወት ብዚት ኃጢአት በህየት በዝ ጸጋ እግዚአብሔር ሳል ይለነ ቅድስት። ይህንን ከተመማርን ለዛሬ ቪዲዮአችን ይበቃናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስላደረጋችሁ እጅግ አድርገን እናመሰግናለን። ካላደረጋችሁ ደግሞ አድርጉ ስንል በአክብሮት እንጠይቃለን። ለዛሬ ትምህርታችን ይበቃናል ማለት ነው። በዳግሚያ ቪዲዮ እስከምንገናኝ ሰላም ቆይታ፣ ሰላም ያገናኛል።